ልጅቷ ከፍታ በጣም ከመፍራቷ የተነሳ ከቱርክ ወደ ለንደን ለመሄድ ፕሌን ውስጥ ገብታ ያለ ፕሌኑ ሲነሳ በድንጋጤ ከጎኗ የተቀመጠውን ሰውዬ እጁን አጥብቃ ያዘችው። ሰውየውም የታወቀ የማፊያ ቡድን መሪ ሲሆን ሁሉም የሚፈራውና ኃይለኛ ሰው ነው። ልጅቷ አይኗን ስትገልጥ ሰውየውን እጁ እንዳቆሰለችው ተመለከተችና ይቅርታ ጠይቃ የቁስል ፕላስተር አደረገችለት። ነገር ግን ምንም ሳያወሩ የበረራ አስተናጋጇ ወዳዘጋጀችላት ቦታ ሄደች። ሰላም እንዴት ናችሁ? ዴስቶራ ቻናል ተከታታዮች ዛሬው ቪዲዮአችን በጣም ቆንጆ ልብ አንጠልጣይ መጨረሻውን ጭራሽ ልትገምቱት ማትችሉት ፊልም ይዘንላችሁ መጣናል። ፊልሙን ከመጀመራችን በፊት ግን ሰብስክራይብ በማድረግ የስቶራ ቻናል ቤተሰብ ይሁኑ። እንዲሁም ቪዲዮ ስንለቅ እንዲደርሳችሁ የደወል ምልክቷን ይጫኑ። ላይክ፣ ኮሜንት፣ ሼር ማድረግም እንዳይረሳ። አብርታችሁ ማየት ያለባችሁን ነገር ታውቃላችሁ። ፊልሙ እንደምትወዱት አልጠራጠርም። እስከ መጨረሻው እንድታዩት እጋብዛችኋለሁ። ዳይ ወደ ፊልሙ። ያሙር ከፍታ በጣም ትፈራለች። ለትምህርት ከቱርክ ወደ ለንደን ለመሄድ ፕሌን ውስጥ ገባች። ነገር ግን በመስኮት ዳር በመቀመጥ ፍርሃቷን ማባባስ ስላልፈለገች የበረራ አስተናጋጇን ቦታ እንድትቀይራት ጠየቀቻትና ጊዜያዊ ቦታ ላይ አስቀመጠቻት። ፕሌኑም ለመብረር ሲነሳ በድንጋጤ ከጎኗ የተቀመጠውን ሰውዬ እጁን አጥብቃ ያዘችው። ሰውየውም ሀስሜት ይባላል። በቱርክ ውስጥ የታወቀ ትልቅ ማፊያ ሲሆን ልጅቷ እንድትረጋጋ እጇን አጥብቆ ያዛት። ከተረጋጋች በኋላም እጁ እንዳቆሰለችው ስትመለከት ይቅርታ ጠየቀችውና የቁስል ፕላስተር እጁ ላይ ያደረገችለት። ወዲያውኑም የበረራ አስተናጋጇ ያሙርን ከጊዜያዊ ቦታው አስነስታ ወደ ሌላ ቦታ ቀየረቻት። ሀስሜት ወደ ለንደን የሄደው ማፊያ በመሆኑ ብቻ ሳይሆን ብዙ ጠላቶች ስለነበሩትና በቤተሰቦቹና በጠላቱ መካከል ያለውን ደም መፋሰስ ለማስቆም ነበር። ነገር ግን ጠላቶቹ እሱም ማሳደድና መበቀል ነበር ምኞታቸው። ፕሌኑ ለንደን ሲደርስ ሀስሜት ቱርክ እያለ ደረቱ ላይ በጥይት ተመቶ ስለነበር ከቁስሉ ለማገገም ወደ ፕራይቬት ሆስፒታል ሄደ። በአጋጣሚም ያሙርን ዊልቸር ላይ ተቀምጣ አያት። ነገር ግን ያሙር አሟት ሳይሆን ጓደኛዋን ለማስመርመር የሄደች ሲሆን ዊልቸር ላይ ተቀመጠችው ደግሞ ደክሟት ስለነበረ ነው። ሀስሜትን በጥይት እንደተመታ መናገር ስላልፈለገ የእጄን ቁስል ለመታየት ነው የመጣሁት በማለት መለሰላት። ያሙርንም ሲመለከታት የዋህነቷን ስለተመለከተ ለሴት ፍላጎት የሌለው ሀስሜት ደፍሮ ቡና ልጋብዝሽ በማለት ጠየቃት። ቡና እየጠጡም ያሙር ስለ ህይወቷና ስላስተዳደጓ በሙሉ ነገረችው። ኃይለኛው ማፊያ ሀስሜት ግን ስሙን ከመናገር ውጭ ስለ ህይወቱም ሆነ ስላስተዳደጉ አንድም ቃል አልተነፈሰም ነበር። እሷም ፍላጎቱን አከበረችለት። በጊዜ ሂደትም ከሱ ጋር ጊዜ ማሳለፍ ጀመረች። ከዛም በጣም ተዋደዱ። ሀስሜት ማንነቱን ስራውን ቢደብቅምና ለሰዎች ቁጡ ኃይለኛ ቢሆንም ያሙር ጋር ሲሆን ግን በጣም ደስተኛ ሰው እየሆነ መጣ። በጣምም ተዋደዱ። ብዙ ጊዜያቸውንም አብረው ማሳለፍ ጀመሩ። በመካከላቸው ያለውም ግንኙነት ወደ ትክክለኛ ፍቅር ተቀየረ። የሆነ ቀን ባስኬትቦል እየተጫወተ ያለ በአጋጣሚ የቤተሰቦቹን ጠላት መኪና ውስጥ ተመለከተውና ያለበትን ቦታ እንዳወቁ ገባው። ያሙርም እንዳረገዘች አወቀችና ለጓደኛዋ የደስታ እንባ ያለቀሰች የነገረቻት እያለ የሀስሜት ታናሽ ወንድም ቱርሃን ሰማት። ነገር ግን በመደሰት ፋንታ የቤተሰብ ችግር ስለተፈጠረ ለሀስሜት ለጊዜው ምንም ነገር እንዳትነግረው አስጠነቀቃት። ያሙርም በነገራት ነገር ተስማማች። ሀስሜትም የቤተሰቦቹ ጠላቶች መደራደር እንደሚፈልጉና ወደ ቱርክ መሄድ እንዳለበት ተነገረው። በነገሩ ደስተኛ ባይሆንም ምርጫ ስላልነበረው ለመሄድ ወሰነ። ምሽት ላይም ያሙርን ሲያገኛት ቱርክ መሄድ እንዳለበትና ቶሎ እንደሚመለስ ቃል ገባላት። ከዛም እንደሚወዳት ነግሯት ቀለበት አደረገላት። ሲመለስም ቀጥታ ቶሎ እንደሚጋቡ ተስማሙ። እሷም በጣም ተደሰተች። ሲመለስም ልትነግረው የምትፈልገው ትልቅ ዜና እንዳለ ነገረችው። ሀስሜት ከለንደን ወደ ቱርክ ከሄደ በኋላም ለድርድር ከጠላቶቹ ጋር በአንድ ጠረጴዛ ላይ ተቀመጠ። በዛው ቀንም ቱርሃን የሀስሜት ወንድም ያሙርን ላንቺ ትልቅ ሰርፕራይዝ አለኝ በማለት ወደ አንድ ትልቅ መጋዘን ይዟት ሄደ። ወደ ውስጥ ስትገባም የሀስሜትን ቀኝ እጅ የሆነውን ሰው አገኘችው። ሰላምታ ካቀረበችለት በኋላም ምን እየተካሄደ እንደሆነ ጠየቀችው።
ሰውየውም ስለ ድርድሩ ሁኔታ ስለሚያውቅ ያሙር በሀስሜት ህይወት ካለች ግን ድርድሩ ስለሚበላሽ ያሙርን ከሀስሜት ለማራቅ ሲል ስለ ሀስሜት ትክክለኛ ማንነት ነገራት። ይሄ ብቻ ሳይሆን ሰው ሲገድል የሚያሳይ ቪዲዮ አሳያት። ያሙርም በጣም አለቀሰች፣ በጣምም አዘነች። ያረገዘችውንም ልጅ እንድታስወርደው አስገደዷት። ነገር ግን ዶክተሩ ስራውን ሊጀምር ሲል ዶክተሩን በእግሯ መታው አመለጠች። ከዛም ራሷን ስታው መሬት ላይ ወደቀች። ቱርሃንም ከመንገድ ይዟት ወደ ሌላ ቤት ከወሰዳት በኋላ እረፍት እንድታደርግ ተዋት። ሀስሜት ግን ይሄ ሁሉ ሲፈጠር ለድርድር ተቀምጦ ነበር። ያሙር ላይም እያደረጉት ያለውን ነገርም አያውቅም ነበር። ጠላቶቹን በመካከላቸው ያለውን ደም መፋሰስ ለማቆም ሲሉ ትልቅ ስምምነት አቀረቡለት። ስምምነቱም ሀስሜት ልጃቸውን ኑፌልዳን ማግባትና ልጅ መውለድ እንዳለባቸው ነገሩት። በዚህ ካልሆነ ደም መፋሰሱ እንደማያቆምና እንደማያበቃ አስጠነቀቁት። ሀስሜቱም ይህን ነገር ሲሰማ በጣም ደነገጠ። ነገር ግን ያቀረቡለትን ነገር ካልተቀበለ ትልቅ ጦርነት እንደሚነሳ ያውቅ ነበር። ቢሆንም ግን ያሙርን በጣም ስለሚወዳት ድርድሩን መቀበል አልፈለገም ነበር። ወዲያውኑም መልሱ እንደሚያሳውቃቸው ተናግሮ ከትልቁ መጋዘን ወጣ። ለያሙርም በተደጋጋሚ ስልክ መደወል ጀመረ። ነገር ግን አላነሳለት ስትል ጉዞውን ወደ ለንደን አረገ። ቱርሃንም ያሙር ስትነቃ ስለ ሁኔታው፣ ስለ ድርድሩ ሁሉ አንድ በአንድ አስረዳት። ድርድሩን ካልተቀበሉም ሀስሜትን እንደሚገሉት ነገራት። ነገር ግን ሀስሜት እሷን እንደሚመርጥ ስለሚያውቅ ቶሎ መጥፋት እንዳለባት ለያሙር ነገራት። እሷም ሀስሜትን ለመጠበቅ ስትል ልጁን በሆዷ እንደያዘች ከሱ ለመራቅ ወሰነች። ቱርሃን ግን እሷን ለመርዳት ሲል ልጁን እንዳስወረደችውና እንደሄደች ለሀስሜት ቀኝ እጅ ነገረው። ሀስሜትም ለንደን እንደደረሰ ወደ ቤት ሲገባ ያሙርን አጣትና በጣም ተደናገጠ። ቱርሃንም ስለ ማንነቱ እንዳወቀችና እንደሄደች ሊያስቆማትም እንዳልቻለ ሲነግረው ሀስሜት ከቁጥጥር ውጭ ሆነና ቱርሃንን ደበደበው። ወዲያውኑም ወደ ያሙር ጓደኛ ቤት ሄዶ በተደጋጋሚ ሊያገኛት እንደሚፈልግና ሁሉንም እንደሚያስረዳት ነገራት። የያሙር ጓደኛ ግን ከያሙር ራቅ እያለች ወደ ቤት እንዳይገባ ከለከለችው። ያሙርን ሲመለከታት ግን ስላልቻለ ለመግባት መታገል ጀመረ። እንዳጋጣሚም ሽጉጥ ይዞ ስለነበረ በሚታገልበት ሰዓት ከልብሱ ውስጥ ሽጉጡ መሬት ላይ ወደቀ። ፖሊሶችም ሽጉጥ ሲመለከቱ ወንጀለኛ ነው ብለው ስላሰቡ አሰሩት። ከዛም ወደ ቱርክ እንዲመለስ አደረጉት። ሀስሜትም ነገሮች ሁሉ ጠመሙበት። የማይወዳትን ሴት ብቻ ሳይሆን የቤተሰቡ ጠላት ልጅ የሆነችውን ኑፌልዳን ሳይፈልግ አገባት። ሀስሜትም የኑፌልዳ ቤተሰብ ጠላት ቢሆንም እሷ ግን ከልጅነቷ ጀምራ በጣም ተወዷለች። ሀስሜት በህይወት የመኖሩ ምክንያት እሷ ነበረች። ምክንያቱም ቤተሰቦቿ እንዳይገሉት ትከላከልለት ነበር። በሰርጋቸው ምሽትም አቅፋው ልትስመው ሞከረች። እሱ ግን ካጠገቤ እንዳትደርሺ በማለት አስጠነቀቃት። ሀስሜት ኃይለኛ ሰው ቢሆንም ኑፌልዳም በጣም አደገኛና አስቸጋሪ ሴት ናት። ያሙርን ብዙ ሳትቆይ ወደ ቱርክ አባቷ ቤት ሄደች። ስታገኘውም በጣም ተደሰተች። ነገር ግን እንዳረገዘች ለአባቷ ስትነግረው ዓይንሽን ላይ አልፈልግም አላት። ያሙርም ከአባቷ ጋር እንደተጣላች ሆዷ እየገፋ መጣ። ሰፈር ውስጥ ያሉ ሰዎችም አባቷን የያሙር ባል ማን ነው እያሉ አስጨነቁት። አባቷም ለጥያቄያቸው መልስ ስላጣ በሰፈሩ ውስጥና በጎረቤቶቹ ፊት ተዋረደ። የያሙር እናት መቃብር ጋር በመሄድም ልጃችንን ላድናት አልቻልኩም እያለ እያለቀሰ ያለ ያሙር ከጀርባው ሄዳ ድንጋይ በማንሳት ይቅርታ አድርግልኝ ወይም በዚህ ድንጋይ ግደለኝ እያለች ማልቀስ ጀመረች። እንዳጋጣሚም ምጧ መጣና መጮህ ጀመረች። አባቷን በጣም ደነገጠ። በአካባቢው የሚረዳው ሰው ስላልነበረ እዛው ላይ አዋለዳት። በዛ ሁሉ ጊዜ ሀስሜት በያሙር ተስፋ ሳይቆርጥ ያለችበትን ቦታ ያፈላልግ ነበር። የዛን ቀንም አድራሻዋን እንዳገኙት አሳወቁት። ወደ ቤቷም ሄዶ አገኛትና ስለ ነገሮች ሁሉ ሊያስረዳት ሞከረ። ያሙር ግን እሱንም ሆነ ልጇን ለመጠበቅ ስትል አግብቻለሁ በማለት መለሰችለት። የዛን ቀንም እሷም እሱም በጣም አለቀሱ። ከ5 ዓመት በኋላም የያሙር ልጅ አደገ። ሀስሜትም ስሜቱ ሳይቀየር አመታት ነጎዱ። አንድ ቀን ምሽትም እራት ግብዣ ላይ እየሄደ ያለ ያሙር ከነ ልጇ ሊፍት ውስጥ አገኛት። ሀስሜትም በጣም ደነገጠ። ህፃኑም የራሱ ልጅ እንደሆነ ተሰማው። ያሙርም የልጇን አባት እንዳየችው
ደነገጠች። ከህይወቷ እንዲርቅም ነገረችው። ነገር ግን ለሷ ያለው ስሜት እንዳልተቀየረ ሲነግራት በጣም አለቀሰች። ምክንያቱም እሷም በጣም ትወደዋለች። ከዛም ልጁ የሱ እንደሆነና የተፈጠረው ነገር በሙሉ እነ ቱርሃን ያደረጉትን ነገር ጭምር ነገረችው። ቱርሃንና ቀኝ እጁም ላደረጉት ነገር ዋጋ አስከፈላቸው። ልጁንም ከተዋወቀው በኋላ ሁሉን ነገር ትቶ ከነሱ ጋር መኖር እንደሚፈልግ ነገራት። ያሙር ግን በነገሩ ደስተኛ አልነበረችም። ምክንያቱም አብረው ከሆኑ ጠላቶቹ እንደሚገሉት ወይም ብቻውን በሰላም እንደማይተውት ታውቅ ነበር። ሀስሜት ግን ወደ ኋላ መመለስ ስለማይፈልግ ተስፋ ሳይቆርጥ ደህንነቱ ወደ ተጠበቀበት ቦታ ያሙርንና ህፃኑን ልጅ ይዟቸው ሄደ። ቀኑንም በደስታ አሳለፉ። ነገር ግን ብዙም ሳይቆይ ስልክ ተደውሎለት ቱርሃንን እንዳገቱት ተነገረው። ያሙርንም እኔ ካልሄድኩ ቱርሃንን ይገሉታል፣ ስለዚህ መሄድ አለብኝ አላት። ያሙርም እያለቀሰች ባሏን ሸኘችው። ሀስሜት ቱርሃንን ካስለቀቀው በኋላ ከፊታቸው ቆመ። ኑፌልዳ ሽጉጥ ደቀነችበትና በጣም እንደጎዳት ነገረችው። ነገር ግን ተስፋ ስላልቆረጠችበት ሁሉን ነገር እንተወውና አብረኸኙን እያለች ለመነችው። ሀስሜት ግን ያሙር እንደሚወዳትና ልጅ እንዳለው ነገራት። ኑፌልዳም ፍላጎቷ ከሀስሜት ጋር መሆን ስለሆነ ልጁን አብረን እናሳድገው በማለት ጥያቄ ያቀረበችለት። ሀስሜትም በጣም ተደናገጠ። እንደማይሆንም ገለጸላት። ከቤተሰቦቹም እንድትርቅ አስጠነቀቃት። የኑፌልዳ ወንድምም ለምንድነው ተኩሰሽ ማንበቀለው እያለ ጮህባት። ኑፌልዳ ግን ስለምትወደው መጨከን አቃታት። ወንድሟም ይሄን ሲመለከት ሀስሜት ላይ ቀድሞ ተኮሰበት። ሀስሜትም ራሱን ለፍቅርና ለቤተሰብ ሲል ሰዋ። ሀስሜት ሞተ። ኑፌልዳም የልጅነት ፍቅሯን እንዲሁም የ80 ባሏን ያሙርም የልጇን አባት ይሄ ብቻ ሳይሆን ህይወቷ የሆነውን ሀስሜትን አጣችው። ቱርሃንም እንደ አባቱ የሚያየውን ታላቅ ወንድሙን፣ ጠባቂዎቹም እንደ ወንድማቸው የሚያዩትን አለቃቸውን ሀስሜትን አጡት። ሁላቸውም በጣም አዘኑ። ከብዙ ዓመታት በኋላም የያሙርና ሀስሜት ልጅ በጣም ትልቅ ሰው ሆነ። ሲያገባም ያሙር ሀስሜት ያደረገላትን ቀለበት ለልጇ ሚስት አደረገችለት። ፊልሙ እዚህ ላይ ያበቃል። እንደወደዳችሁት አልጠራጠርም። በጣም ደስ የሚል ቆንጆ የፍቅር ፊልም እንዲሁም ደግሞ አሳዛኝ የሆነ ፊልም ነበር። ሌሎች ከዚህ በፊት የሰራናቸው ቆንጆ ፊልሞች ስላሉ ገብተው መመልከት ይችላሉ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግ እንዳይረሳ። በቀጣይ ደግሞ በሌላ ቆንጆ ፊልም እንገናኛለን። ባይ። ሰብስክራይብ፣ ላይክ ያድርጉ እንዲሁም የደወል ምልክቷን ይጫኑ።